ሰላም ውድ ሰዓዲ ቲዩብ ቤተሰቦቼ የመጀመሪያን ቪዲዮዬን ሳየው በጣም አሪፍ አጀማመር ስለሆነ እንግዲህ ልቀጥልበት አስቤያለሁ እና ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ምንድነው ለቢዝነስ የምትፈልጉ ሰዎች እንግዲህ ንገሩኝ ብያችኋለሁ። ኮሜንታችሁን አይቼ ምን አይነት ቢዝነስ በቀላሉ እንደሚጀመር አስረዳችኋለሁ። አሁን ግን የመጣሁት በምን ጉዳይ ነው? በዱባይ ቢዝነስ። ዱባይ ቢዝነስ በጣም ከባድ የሚመስላችሁ ሰዎች ወይንም ደግሞ የዱባይ ቢዝነስ የዱባይ ስራ እንደሚከብድ የምታስቡ ሰዎች በጣም ቀላል እንደሆነ ልነግራችሁ ነው። ብር ኖሯችሁ መስራት እየፈለጋችሁ ሰው አላሳይም ያላችሁ ማለት ነው። አለሁላችሁ፣ እኔ እህታችሁ አለሁላችሁ። ምንድነው መሰላችሁ ቢዝነሱ? ስለ ዱባይ ስናወራ በመጀመሪያ ደረጃ ምንድነው የሚያስፈልገው? ይሄ ትልቅ ካፒታል አያስፈልግም ማለት እንዳቅማችሁ ነው። በጣም በትልቁ መጀመር የምትፈልጉ እሰየው፣ በትልቁ መጀመር ትችላላችሁ። ግን በትንሽ ደግሞ መጀመር ይቻላል ለማለት ያህል ነው። ምንድነው በመጀመሪያ ደረጃ ቢያንስ የቲኬት እና የቪዛ ምናምን በአሁኑ ሰዓት እስከ 100,000 ብር ብላችሁ አስቡት፣ የቲኬት እና የቪዛ ማለት ነው። ከዛ በኋላ ምንድነው ሁለተኛው የሚያሳስበው ጉዳይ ቋንቋ። እንዴት ነው ዱባይ ከሄድን በኋላ በምንድን ነው የምንግባባው? በምን አይነት ቋንቋ ነው የምንግባባው? ወይም እንዴት ነው የምንሆነው? አስተርጓሚ አለ ወይንስ እንዴት ነው የምትሉ ሰዎች መቼም ሃው ማች ዚስ ምናምን የምትለው እንግሊዘኛ መቼም አይከብደንም። ምንድነው እዛ የሚያስፈልገው? በምልክት ተግባባላችሁ። በጣም ቀላል እንደሆነ ለመናገር ማለት በምልክት ለምሳሌ ሃው ማች ብላችሁት እንትኑ ራሱ ይሄ የሚያስተናግዳችሁ ሰውዬው ራሱ ያመጣና ካልኩሌተር እንዲህ ይላችኋል ማለት ኖ ብላችሁ እናንተም ቀንሳችሁ በካልኩሌተር እንዲህ እያላችሁ ጨርሳችሁ ወደ ሀገራችሁ መምጣት ትችላላችሁ ማለት ነው። ይሄን ያህል ቋንቋ የሚያስቸግር አይነት ጉዳይ አይደለም። እሱን እንድታውቁ ትፈልጋለሁ። ሌላኛው ምንድነው የት ነው የምናርፈው? ወይንም ደግሞ አልጋ አይወደድብንም ወይ ምግብ አይወደድብንም ወይ እንዴት ነው የምናደርገው የምትሉ ሰዎች አልጋ በትንሹ እስከ 50 ድርሃም ነው። 50 ድርሃም ሲባዛ በ52 ብላችሁ ካልኩሌት አድርጉትና እስከ 2,000 ምናምን ብር ይመጣል ማለት ነው ይመስለኛል። ካልኩሌት አድርጉት እስከ 2,000 ምናምን ብር ይመጣል መሰለኝ። ከዛ በኋላ አልጋችሁ ምናምን ትይዛላችሁ። 3 ቀን ነው የምታድሩት። 4 ቀን ወይ 3 ቀን ብታድሩ ነው። የ5 ቀን ቪዛ ነው የሚገዛው። እኔ ያሰላሁላችሁ በ5 ቀኑ ነው ማለት ነው። የ5 ቀን ቪዛ እንዴት ነው የሚሆነው ካላችሁኝ ደግሞ ቪዛው እንዴት ነው? የመጀመሪያ የምትሄዱበት ቀንና የምትመለሱበት ቀን ይቆጠራል። እዛ የምታርፉት 3 ቀን ነው ማለት ነው። ዱባይ የምታርፉት 3 ቀን ነው። በ3 ቀን ውስጥ የተለያየ ማቴሪያሎችን መግዛት አለባችሁ። የተለያየ ቦታ ደግሞ ቀላል ነው። ይሄ ለመግዛት ምናምን የምትቸገሩበት አይነት አይደለም። አብዛኛው ሀበሻ የሚኖርበት ሰፈር ነው የምትቀመጡት። ሀበሻ ያለበት ቦታ ነው የምትሆኑት። ስለዛ ምንም የሚከብድ ነገር የለውም ማለት ነው። ሌላኛው ምንድነው? ሌላ የሚያሳስብ ነገር ምንድነው? ከመጣሁኝ በኋላ እዛ እንትን አንልም ወይ ምናምን የምትሉት ነው። የተለያየ ማቴሪያል ማምጣት ነው። መጀመሪያ የምታመጡ ሰዎች ደግሞ በደንብ ፍስ አድርጋችሁ ማምጣት ነው እላችኋለሁ። ይሄ 3 ነገር ነው በጣም ብዙ ሰው የሚያሳስበው። ይሄ ኢዚ ነው። ምን ያህል ካፒታል ያስፈልገኛል ካላችሁኝ ደግሞ የሚያስፈልጋችሁ ካፒታል መጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ምክንያቱም አሁን እናንተ በምታዩልኝ መጠን ነው እኔ በጣም ብዙ ኢንፎርሜሽኖችን በጣም ብዙ ነገሮችን የምነግራችሁ ማለት ነው። ምን ያህል ካፒታል ያስፈልጋል የምትሉ ከሆነ ደግሞ ካፒታሉ ቢያንስ በትንሹ ለመጀመር ማለት ነው የቲኬትና የእንትን 100,000 ካላችሁ እንደው ብር የለኝም ሰዓዲ ምን ማድረግ አለብኝ ያለኝ 200,000 ወይ 300,000 ብር ነው የምትሉኝ ሰዎች እናንተ እንኳን ደስ ያላችሁ እላችኋለሁ። ለምን ትችላላችሁ፣ መጀመር ትችላላችሁ። አልችልም የሚለው ስሜት ብቻ ነው እንትን የሚለው። ለምሳሌ ምን አለው አሁን 200,000 ብር ምን አላት 300,000 ብር ምን አላት በይሰት ምንም እንኳን አትሰራም የምትሉ ሰዎች በጣም ብዙ ነገር 300,000 200,000 ብዙ ነገር ይሰራል። ልንገራችሁ ወላሂ ነው የምላችሁ። 300,000 200,000 በጣም ቀላል የምታረጉ ሰዎች በደንብ ወጥራችሁ ምሰሩ ከሆነ በደንብ ያደርግላችኋል። እኔ ምናልባት አቨሬጅ ካላችሁኝ ማለት ነው ይቅርታ አድርጉልኝና እስከ 300,000 ብር ድረስ አቨሬጅ በደንብ ይሰራል ብዬ ነው ማስበው ማለት ነው። በ200,000 ብር ደግሞ የሰውን ሻንጣ ከዛ በኋላ
የራሳችሁን አድርጋችሁ መምጣት ትችላላችሁ ማለት ነው። ባይ። ከዛ በኋላ ምንድን ነው የሚያስፈልገን? ቻው ለማለት ቸኮልኩኝ። ምንድን ነው የሚያስፈልገን፣ የት ነው መሄድ ያለብን ምናምን የሚለውን ደግሞ ነገ ፖስት አደርግላችኋለሁ ማለት ነው። ስቴፕ ባይ ስቴፕ እንደዚህ እየጻፍኩላችሁ ስቴፕ ባይ ስቴፕ የት መሄድ እንዳለባችሁ፣ አባያ መሸጥ የምፈልጉ አባያ እዚህ ቦታ ነው ያለው፣ እንትን መሸጥ የምፈልጉ እንትን እዚህ ቦታ ነው ያለው እያልኩኝ አስተካክልላችኋለሁ ወይንም እነግራችኋለሁ ማለት ነው። ቪዲዮ እንዳይረዝምባችሁ እወዳችኋለሁ። ባይ